መሰለ ወፈረብኝ ጎበዝ ተዋናይ ነው እኮ ታዲያ ኦኬ እንትን ዘካው ያስቸግራል ስልክ በነገር ላይ ገባ አይ ነው ሪከርድ አድርጌ ሴቶች አንቺ መያዝ ብቻ ነው ማለት ሪከርድ ሰልፊ ስለነበረ አሁን ቀይሬዋለሁ ኧረ እባክሽ ወይኔ እንትን ይላል ሶስቴ ነው ታክ የምታረጊው አሁን እንትን ፉል አላለም ስፔሱ ገና ነው ችግር የለውም እና ጀምሪ ስትይ በቃ ንግግር እናድርግና ያናግረን ራስን አስተዋውቅ የአዲስ አበባ ዩኒቨርሲቲ ተማሪ መሆንህን አጠቃላይ ስላንተ ንገረኝና ዛሬ ስለተሰማህ አጠቃላይ ስሜት ምክንያቱም ከባድ ነው መረጋገጥ አለ ምናምን አለ ኬንህን ግን አንተ በኬን ሰንደቅ ይዘህ ነው እየሄድክ ያለኸው ስሜትም ምናልባትም መቆጣጠር ከቻልከው በላይ ነውና እስኪ የተወሰነ ነገር አጋራኝ ምንድነው ምን ኢንተርቪው ነው በራስ ስልክ ነው አይዞህ በራስ ስልክ ነው ኦኬ እሺ ዛሬ በጣም ደስ ብሎኛል ከስንት ጊዜ በኋላ የተገኘ ድል ነው በጣም ደስታለ ከዚህ በፊት ያው ኢትዮጵያ ለአፍሪካ ዋንጫ ስታልፍ 2004 እንደተመሰለ ነበር ዛሬ ደግሞ ከ10 ዓመት በኋላ ይህን ስላገኘ ነው በጣም ደስ ብሎኛል በዚህ ወቅት ደግሞ ኢትዮጵያ ባለበት ነባራዊ ሁኔታ በተለይ ደግሞ የፖለቲካው ችግር ከእግር ኳስ በላይ የሆነ ድል ነው ለአንድነታችን በጣም ጠቃሚ የሆነ ድል ነው እና በዛ ምክንያት በጣም ደስ ብሎኝ ለዛ ነው እና ደስታዬ መቆጣጠር ያቃተኩት በዛ ምክንያት ነው እና ደስ ብሎኛል እናንተ በጣም ደስ ይላል ማለት አሁን ላይ ከግቢ ነው የመጣው ከ6 ኪሎ ከብዙ ወጣቶች ጋር ታጅበ ነው የመጣው እንግዲህ እንደምታስበው አንተ እኛም እንደምናየው በርካታ ወጣቶች ስሜታቸውን ለመግለጽ ወጥተዋል እንዳልከው ነው ከእግር ኳስ ስሜት በላይ ነው አሁን ያስወጣነት እግር ኳስ ሆኖ አይደለም ምክንያት ነው እንጂ ማለት ነው አሁን ላይ ያለው ሁኔታ እንዴት ነው የምትረዳው አንተ በተለይ ደግሞ ወጣቱ ምክንያቱም የተደበቀ ትክክለኛ ኢትዮጵያዊነት ስሜት በልባቸው ስላለ ወጣቶች ካንተ አንፃር ምንድነው የምትገልጸው እስቲ ልትለኝ የምትፈልገው ነገር ልክ ነሽ አዎ ምንድነው አሁን ባል ብዙ ኢትዮጵያውያን ያው በኢትዮጵያነታቸው መቼ እንደሆነ አይደራደሩም ኢትዮጵያዊነት በውስጥ የታመቀ ስሜት ነው ወቅትና ሰዓት ጠብቆ ምክንያት ሳገኝ ገንፍሎ የሚወጣ ስሜትና ኢትዮጵያዊነት የወጣቱ ካሁን በኋላ በተለያዩ ምክንያቶች ትንሽ ስሜቱ ተነክቶ ነበረ እና አንድ የሚያደርገው ነገር ምክንያት ይፈልግ ነበረ እና በዛ ምክንያት አሁን ለአንድነት ምክንያት የሆነ የእግር ኳስ ብሔራዊ ቡድናችን ከ9 ዓመት በኋላ ለአፍሪካ ዋንጫ ድጋሚ በማለፉ ከዚህ በፊት በሰውነት ቢሻው ቲም ነበር ያለፈው እና ድጋሚ በማለፉ ወጣቱ ስሜቱ ፈንቅሎ ተወጥቶ እና ስሜቱ እንዲያንጸባርቅና ኢትዮጵያዊ አንድነቱ እንዲገልጽ ረድቶታል። አሁን ወጣቱ ሊያስቆም የሚችል ነገር የለም በይሳት ምክንያቱም ወጣቱ ከህግ በላይ ነው ስሜቱ በጣም መቆጣጠር አልቻለም እና በጣም ለአንድነታችን የኢትዮጵያነታችን በተላው እንዳለበት የሀገራችን ነባራዊ ፖለቲካዊ ሁኔታ እንደ ማስታገሻ መድኃኒት ነው ብዬ ነው የማስበው። መሌ በቃ በዚህ ስሜት ስላገኘው ደስ ብሎኛል። መልካም እንኳን ደስ አለ ደስ ብሎናል። ያው እንኳን አብሮ ደስ አለን። አመሰግናለሁ።